ምናልባት ያላገባችሁ ሰዎች በህይወት ዘመናችሁ መጀመሪያ እግዚአብሔርን የሚፈራ ሰው እንዲቀናችሁ መጀመሪያ እናንተ እግዚአብሔርን ፍሩ። እግዚአብሔርን የሚፈራ አባት የሱ ልጅ እግዚአብሔርን ይፈራል አይፈራም? እግዚአብሔርን የማይፈራ አባት ልጁ እግዚአብሔርን ይፈራል አይፈራም? ያስመስላል እንጂ አይፈራም። እግዚአብሔርን የምትፈራ እናት ልጇ የልጇ መንፈስ የእናትየው መንፈስ ለልጇ ስለሚሆን ለሚወዱን ሺህ ትውልድ ምሕረት አደርጋለሁ ስለሚለኛ ጌታ ባለቤቷን የምታከብር ሴት ልጇ እሷን ታከብራታለች፣ ልጇ ሰው ታከብራለች። ስለዚህ መጀመሪያ ሳይፈሩ መፈራት የለም። ትልቁ እዚህ ምድር ላይ እግዚአብሔርን መፍራት ነው። ማንን መፍራት ነው? ምናልባት ያላገባችሁ ሰዎች እኔ እግዚአብሔርን የሚፈራ ሰው ፈልጋለሁ ከማለትሽ በፊት አንቺ እግዚአብሔርን ትፈሪያለሽ ወይ? አንቺ ጎበዝ ደፋር ሆነሽ እንደዚህ አይነት ባል ይሰጠኛል ብለሽ አትጠብቂ። መጀመሪያ አንቺ ተስተካከይ፣ አንተ ተስተካከል። ከዛ የተስተካከለውን እግዚአብሔር ይሰጣል አይሰጥም? ይሰጣል አይሰጥም? አዎ። አለበለዚያ የሚመስል ጋር ነው የምትሄደው፣ የምትሳሳበው ከሚመስል ጋር። የመጀመሪያ እግዚአብሔርን መፍራት፣ እግዚአብሔር የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው የሚለው መጽሐፍ። ለዛ እግዚአብሔርን ከፈራ እግዚአብሔርን የሚፈራ ሰው በሕይወቱ ይመጣል። ምናልባት ነጋዴዎች እዚህ ውስጥ ካላችሁ፣ የመንግስት መስሪያ ቤት ትልቅ ስልጣን ላይ ያላችሁ ሰዎች ካላችሁ እንደው በሕይወት ዘመናችሁ ምንም ነገር ከማድረጋችሁ በፊት እግዚአብሔርን ጠይቁ። ማንን ጠይቁ? አዲስ አበባ ላይ አንድ ማቆ ልጅ አለ። በቃ እኔ መኪና ነድቼ በሞትኩ ብሎ የሚጸልይ ልጅ ነው። መኪና ገዝቶ መንጃ ፈቃድ ይዞ መኪናውን መስመር አስወጥቶ አንድ ሀገር ኮንትራት ሳይጭን በዛው መኪና ነው የሞተው። እና የሆነ ነገር ስትጠይቁ ምናልባት መጥፊያ ይሄ እንዳይሆን ጌታዬ ያንተ ፈቃድ ነው ወይ? የእግዚአብሔር ፈቃድ መጠየቅ። ትዳርም ከሆነ እንደው እያልኩ ምኖርበት ሳይሆን ያንተ ፈቃድ ነው። በጣም ብዙ ሚሊዮን ሴቶች በዓለም ሳያገቡ ከሚቆዩበት ወንዶችም ሳያገቡ ከሚቆዩበት እንደው ሙሉ ሰው ይፈልጋል። ከመልክ መልክ የሰጣት፣ ከቁመና የሰጣት፣ ከጸጉር የሰጣት ሁሉን ነገር ያሟላች ብሎ ያስባሉ። ከዛ የተነሳ የማግባት ጊዜያቸው ትንሽ ሊዘገይ ይችላል። እነሱ ሙሉ አይደሉም። ሙሉ ሰው ግን ይፈልጋል። ዓለም ላይ ሙሉ ሰው የለም። ሁላችንም የራሳችን የሥጋ ጎድሎ አለ፣ የሥጋ ድካም አለብን የለብንም? እግዚአብሔር ሙሉ አድርጎ ቢፈጥረንም እንኳን እኛ ግን የራሳችን የሆነ ጎድሎ የሆነ ድክመት አለብን። ሰውን ደግሞ ከነድክመቱ ካልተቀበልን በስተቀር መጽሐፍ ቅዱሳዊ አንሆንም። እንደ እግዚአብሔር ሐሳብ ከሆነ ሰውን ከነማንነቱ ባልንጀራህን እንደ ራስ ምን በል። ረጅም አጭር ሀብታም ደሃ አልተባለም። ባልንጀራ እንደ ራስ ምን በል፣ ውደድ። እንደ ራስ ተቀበለውና ውደድ። ራስን በምትወደው መጠን ባልንጀራህን ውደድ። ያን ጊዜ ክርስቶስን ትወዳለህ። እንኳን የበደሉህን ሳይሆን እንኳን የበደልካቸውን ቀርቶ የበደሉህን ራሱ ይቅር በላቸው። ለምን? ያን ጊዜ ሰማይ አባታችሁ እግዚአብሔር እናንተን ይቅር ይላቸዋል። ስለዚህ መጀመሪያ ሙሉ ሰው ከመጠበቅ በላይ እኔም የሆነ ድክመት አለብኝ፣ እኔም የሆነ ጎዶሎ አለብኝ ብሎ ማሰብ